ብዙ ነገሮችን ማንሳት ይችላል። እስካሁን ተናግሬያቸው ማላቃቸው ነገሮች ልንገርህ። ከዚህ በፊት እስክንድር ነጋ የተባለ ግለሰብ ጋር በአካል ለመጀመሪያ ጊዜ ስንገናኝ የአማራ ህዝባዊ ግንባር እንግዲህ በጊዜው አማራ ህዝባዊ የሚባል ድርጅት መስርተን እየሰራን ባለንበት ወቅት ወደኛ ቀጠና በሚንቀሳቀስበት ጊዜ ምን ሆነ ነው የምትመጣው ብለን እኔና አርበኛ ዘመነ ካሴ ስንጠይቀው የህዝባዊ ኃይሉ አካልና አመራር ሆኜ እመጣለሁ አለ። ተቀበለው በጸጋ ሰዎች ላክንለት፣ የሚጠብቁት ግለሰቦች ላክንለት። በአካል እንዳገኘው ዘመነ ካሴ ባዘዘኝ መሰረት በአካል ሳገኘው እዚህ ትግል ውስጥ ያንተ ሚና ምንድነው ስለው ለመጀመሪያ ጊዜ ነው የትም ተናግሬው አላውቅም። ስጠይቀው የነገረኝ ነገር ምን መሰለ? እኔ እዚህ ትግል ውስጥ የሚኖረኝ ሚና እንደ አባት መካሪ ሁኜ እናንተ ልጆችና ወጣቶች ይህንን ትግል እንድትመሩት ያለኝ ልምድ ማካፈል ነው። እንደውም ቃል በቃል አቦይ ስብሐት የሚባለው ግለሰብ ቲፒኤልኤፍ ላይ የነበረውን አይነት ሚና ነው የሚኖረኝ አለኝ። ይሄንን ባለኝ በ2 ሳምንት ውስጥ ህዝባዊ ግንባር ብሎ ስማችንንም ቀምቶ ሰራዊታችንንም ቀምቶ አጠቃላይ የትግል ቀጠናችንንም ቀምቶ ድርጅት አውጆ ጥርሳችን ነክሰን ልዩነት እንዳይመጣ ብለን ህዝብ እንዳያዝም ብለን በጸጥታ ቆየን። ከዛ ቀጥሎ ደግሞ ህዝባዊ ሰራዊት የሚባል ድርጅት ወዲያውኑ ተቋቋመ። ለሁለተኛ ጊዜ ሳናግረው ያኔ በስልክ ነው ሁለት ድርጅት ሊኖር አይችልም፣ ህዝባዊ ኃይል እያለ ህዝባዊ ሰራዊት ማቋቋም የለብህም ብዬ ስጠይቀው አልስማማ ስንል አይ እናንተም በመሰላችሁ እኛም በመሰለን እንቀጥላለን አለ። ኖ ይሄ የትጥቅ ትግል ድርጅት ነው፣ የምንመራው ሰራዊት ነው፣ የታጠቀ ኃይል ነው። አንድ ቴሪቶሪ ውስጥ የሚታገልን ሰራዊት በተለያየ አደረጃጀት መያዝ ያዳማል፣ ያቋስላል። ይሄ አደገኛ ነገር ነው፣ መቆም አለበት ስለው ሊሰማኝ አልፈቀደም። ቀጠለ። በዛ ምክንያት ጎጃም ውስጥ በተለይ ምስራቅ ጎጃም ውስጥ ግንባር ናችሁ፣ ህዝብ ኃይል ናችሁ በሚል ምክንያት እሱ በተከለው ሾው ምክንያት በርካታ ወንድሞቼ ወድቀዋል። ብዙ ትግሉን ወደኋላ ጎትቶብናል። ያንን ሁሉ ችለን ተመልሰን አሁንም ልዩነት ላለማስፋት በሚል ወንድሞቻችንም ጭምር ተሰውተው መልሰን ወደ ንግግር መጣን። በምርጫ መሪ እንዲመረጥ ንግግር ሲደረግ በምርጫ ከሚደረግ በእንደነኛ አይነት የትግል ሂደቶች ውስጥ በኮንሰንሰስ የተለመደ ነገር ነው። በንግግር በምደባ በየዝንባሌያችን በየሚመስለን ነገር ተመዳድበን ድርጅት እንፍጠር አልነው። አይቻልም ብሎ ወደ ምርጫ ተገባ። ወደ ምርጫ ከተገባ በኋላ ደግሞ መስፈርት አዘጋጀን። መስፈርቱ 14 መስፈርት ወጥቷል። ከ14ቱ አንድንም የማያሟላ ሰው መሆን የለበትም ማለት ነው። አንዱንም ከ14ቱ 6ቱ 7ቱ እንደማያሟላ ተቃውሞ እየቀረበበት የህዝባዊ ድርጅት መሪ ነኛል። ህዝባዊ ድርጅት የአማራ ፋኖ ህዝባዊ ድርጅት የሚለውን ስያሜ እንኳን ሳይቀር የአማራ ፋኖ በጎጃም ተወካይ ኮሚቴ አባላት ያወጡትን ስያሜ፣ ያወጡትን ህግ፣ ያወጡትን መመሪያ በመያዝ ራሱን መሪ አድርጎ ፈጠረ። ይህንን ሁሉ ህመም የተሸከምን ሰዎች አሁን ደግሞ ከፍተኛ ዋጋ የከፈልንበትን ትግል ወጣቶች የሞቱበትን እናቶች ማቅ የለበሱበትን መላው ህዝባችን ከአድማስ እስከ አድማስ የታገለበትን ትግል ቁጥቋጦ ውስጥ በመደራደር ሊሸጠው ሲሞክር በትዕግስት ልንመለከተው አንችልም። ንግግር ነው ድርድር ነው የሚለው የቋንቋ ጨዋታ አይሰራም። መሳይ ከመቼ ወዲህ ነው ስለ ሰብአዊ መብት እርዳታ ከኢጋድ ጋር ንግግር ልታደርግ የምትችለው? ድርድር ነው የድርድር ቅድመ ሁኔታ ነው። በተጨባጭ ከቦታው የነበረ ማስረጃም አይለን። የነበረው ነገር ያ ነው። ድርድር አፍተሮል ይህ ጦርነት ዓላማው የአማራን ህዝብ የህሉና ጥያቄ ለመመለስ ነው። የህሉና ጥያቄያችን የሚመለሰው በፖለቲካ ነው። ፖለቲካ ሲባል ሂደ መጨረሻ ላይ ጠረጴዛው ላይ ልትመጣ ትችላለህ። ግን በምን ሁኔታ? ለምሳሌ በዓለም አቀፍ ስታንዳርዱ መሰረት 5 መመዘኛዎች ወይም ደግሞ ቫሊዲቲ ፋክተርስ የሚባሉት አሉ። ድርድር የመጀመሪያው አውቶሪቲ ወይም ባለቤትነት ስልጣን ነው። ይሄ ከምን ሊመነጭ ይችላል? ከሆነ ወይ የሆነ ኢፌክቲቭ ኮንትሮል ካለ ቴሪቶሪ ወይ ደግሞ የሆነ ድርጅቶች ከሚሰጡ ውክልና ሊመነጭ ይችላል። አንደኛ ስልጣኑ አለ ሆይ የመደራደር ስልጣኑ። ሁለተኛው መመዘኛ ደግሞ ሌጂቲሜት ነው ሆይ ቅቡልነቱ አለ ሆይ ዲሞግራፊክ ሪፕሬዘንቴሽን ሊኖርህ ይገባል። ከሁሉም ቀጠና ውክልና ሊኖርህ ይገባል። ወይም ደግሞ ከድርጅቶች ውክልና ሊኖርህ ይገባል። ምክንያቱም የምትደራደረው በአማራ ህዝብ መብትና ጥቅም ላይ እስከሆነ ድረስ የሁሉንም አማራ መብትና ጥቅም በማከለ መንገድ መሆን አለበት። ሶስተኛው አቅሙ ካፓሲቲው ስቴብል የሆነ ኢንቲቲ አለ ሆይ ፎርሚዴብል የሆነ ሊደርሺፕ አስተማማኝ የሆነ ሊደርሺፕ ተገማች የሆነ ቋሚ የሆነ አመራርና ድርጅት አለ ሆይ ነገ የማይቀየር የማይናወጽ ያንን የምትደራደረውንስ ነገር ኢምፕሊመንት ለማድረግ ለመፈጸም ዝግጁ ነው ሆይ? እነኚህ መመዘኛዎች አሉ። ሌላኛው የኔሴሲቲ ጉዳይ አለ። ነሰስቲ የምትለው ምንድን መሰለ? ድርድር ከድል በኋላ ይደረጋል። ከድል በኋላ የምታደርገው ድርድር ሀገረ መንግስቱ ምን አይነት ኮንስቲቱሽን እንደሚኖር ከነማን ጋር ምን አይነት ሀገር እንደሚኖር የምታደርገው ምንድን መሰለ? ድርድር ከድል በኋላ ይደረጋል። ከድል በኋላ የምታደርገው ድርድር ሀገረ መንግስቱ ምን አይነት ኮንስቲቱሽን እንደሚኖር ከነማን ጋር ምን አይነት ሀገር እንደሚኖር የምታደርገው ነገር ነው። ቪክትሪ ማምጣት አትችልም ወይ? ሲጀመር አሁን ባለው ነባራዊ ሁኔታ የአማራ ህዝብ ካለው አቅም ከትግሉ ባህሪ ከአጠቃላይ ከብልጽግና ድክመት አኳያ ብልጽግናን ማሸነፍ አይቻልም ወይ የሚለው ተመዝኗል ወይ ታይቷል ወይ? ይሄ ሳይንቲፊክ ሪሰርች ተደርጎበታል ወይ? ምክክርስ ተደርጎበታል ወይ? ከህዝብ ጋር ከሰራዊት ጋር ኮንፊደንስ ሳለን ወይ? እኛ በአንድ ወቅት ከብድ ጋር ማን ይደራደራል ብለን ስንናገር ነበረ። ይሄ ማለት ምንድነው? እነኚህን ከላይ የተጠቀሱት መመዘኛዎች ያኛው ተደራዳሪ ወገን ወይም ደግሞ ያኛው አካል ያሟላቸዋል ብለህ ታምናለህ ወይ?
አብይ አህመድን ተደራድር በድርድሩ መሰረት የምትደራድርለትን ነጥብ ያሟላልኛል ኮንሲደር ያደርግልኛል ኮንሲደር ያደርገውንስ ነገር ይፈጽምልኛል የሚል እምነት አለ ወይ? እሱ ላይ ኮንፊደንስ ይኖርሃል? እነኚህን ሁሉ መመዘኛዎች ማየት መተንተን ያስፈልጋል። ያንን ተተንትኖ ደረጃውን በጠበቀ ሁኔታ ከምንም ነገር በላይ አሁን ባለንበት ነባራዊ ሁኔታ አንተም ደጋግመህ እንደምታነሳው የአማራ ፋኖ አደረጃጀቶች አንድ ወጥ አደረጃጀታዊ ቁመና በሌለባቸው ሁኔታ ውስጥ ስለ ድርድር ማንሳትም ሆነ መደራደር ይሄንን እንግዲህ አርበኛ አስረስ አሁንም ሁኔታው